የቻናላችን ተከታታዮች እንደምን አላችሁ? ዛሬ እስኪ በገና እንዴት እንደሚታሰር በዛውም እየተማማርን የገብርኄር በገና ጥራቶችንም እናንተም እያያችሁ መግዛት የምትፈልጉ ደግሞ በ0981 81 25 20 እየደወላችሁ የራሳችሁን በገና ማዘዝ ትችላላችሁ። በገናዎቻችን በደንብ ራሴ አስተካክዬ የምልካቸው በገና ስለሆኑ በድምጻቸው ዙሪያና ባላቸው የጥራት ሁኔታ ምንም አይነት ተወዳዳሪ እንደማይኖራቸው ከወዲሁ ላሳስባችሁ እወዳለሁ። ስለዚህ በገናዎቻችሁን ስታስሩ መጀመሪያ ጫፍ ጫፋቸውን በዚህ መልኩ ማሰር ይኖርባችኋል። ሁሌም ማሰብ ያለባችሁ አውታሮቻችሁ በጣም ስፔሻል የሆኑ አውታሮች መሆን አለባቸው። ማለት ጥርት ተብለው የተሰሩ አውታሮች አሉና እነሱን አውታሮች በመጠቀም የበገናችሁን ድምፅ አንድ ስቴፕ ከፍ ማድረግ። የምንጠቀመው አውታር ይሄንን ይመስላል። እሺ እዩት። በጣም ነው የሚያምር፣ ጠንካራ ነው። አይበጠስም አይባልም፣ አውታር አይበጠስም አይባልም፣ ግን በጣም ጠንካራ ነው። ከዛ የመጀመሪያዋን ስታጥፉ እዩት፣ በዚህ መልኩ እጥፍ ታደርጓትና ችግር የለውም። እሺ ጫፉ ከረዘመባችሁ በጥፍር መቁረጫ እንዴት መቁረጥ እንደምትችሉ አሳያችኋለሁ። በገናችሁን ውበት እንዳያሳጣባችሁ ከዚህ ተረፍ የምትለውን በጥፍር መቁረጫ እንቆርጣታለን። እዩት። እንደዚህ ካደረግን በኋላ ከስር ነው የምናስገባው። ይታያችኋል አይደለም? ከስር እናስገባዋለን። ከስር ካስገባን በኋላ ቅድም እንዳልኳችሁ ኤክስ እንሰራለን። ኤክስ ይታያችኋል። ኤክስ ከሰራን በኋላ ከላይኛው እናመጣውና ወደ ውስጥ እናጥፈዋለን። ከዛ ቀስ አድርገን አጭሩን ሳይድ ብቻ ስንስበው በዛው ባለበት ሆኖ ይታሰረናል ማለት ነው። ይሄ ሸምቀቆ ከፈጠርን በኋላ እችን ብቻችኛዋን ረጅሙን ገመድ ይዘን እንደዚህ ስናደርገው ምን ይመጣልናል ማለት ነው? በትክክል ይመጣልናል ማለት ነው። ቢኒ የሷን በር ዝጋትማ እሷን አዎ ትንሽ እንትን በላትና ያችኛዋን ስነ ስዕሉ እንዳይወድቅብህ እንዳይወድቅብህ ደግፈው። እሺ ስዕሉን በቃ በዚህ መልኩ አስረን ጨርሰናል። ከዛ በኋላ ደግሞ ላይኛው መቃኞቹ እንደምታያቸው ያቸው ይሄ የእንጨት አይነት ምንም አይሆነው ነው። ስንቃኘው ምን ይሆናል? ብዙ ጊዜ እዚህ ጋር ጥፍጥፍ ነገር የማለት ነገር አለው እና እሱን በደንብ የሚችል እንጨት ታስቦ የተሰራ እንጨት ነው። ይሄ መቃኛ ይባላል። መቃኞቻችሁን ስታስሩ ይኸው እንደ ቀደሙ ሁሉ ጫፏን እናስራታለን። ጫፏን እናስራታለን። ያው ኤክስ እንሰራለን ማለት ይሄው። ከዛ እችኛዋን ወስደን በታችኛው አሳልፈን ከዛ እንደዚህ በዚህኛው ካለፈችልን በኋላ እንደዚህ ከዛ ትንሽ የሳብ እናደርግና በጣም የምንስበው የትኛውን ሳይድ ነው? አጭሩን ሳይድ ጠበቅ እንዲያደርግልንና አጠር ብሎ እንዲታሰርልን ማለት ነው። ከዛ እንደዚህ ሁለቱንም ይዘን ሳብ ስናደርገው ምን ይሆናል? በቆንጆ ሁኔታ እየታሰረች ትሆናለች። ሸምቀቆ ይሆናል ማለት ነው። ከዛችን ሸምቀቆ ሳብ 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 አድርገን እንጨቱን እንዲያሳልፍልን ያክል አድርገን በዚህ መልኩ እንሸመቅቀዋለን። ወዴትም አይሄዱ። ወደ ላይኛው ማሰር እንመጣለን ማለት ነው። ያው ብትችሉ በዛኛው ሳይዝ እና ለማሰር የሚመቻችሁ ማለት ነው። ከዚህ
ከዚህኛው ተነሱና ከዚህኛው ተነስታችሁ እኛውን ሳይድ እንደ ሰዓት አቆጣጠር ያክል ትጠመዝዙታላችሁ። በየትኛው ፊት ለፊት ሳይድ ማለት ነው። ከዛ ከኋለኛው ስትመጡ ደግሞ ምን ይሆናል ማለት ነው? አንቲ ክሎክዋይዝ ይሆናል፣ ወይም ደግሞ በሰዓት ዳይሬክሽን ተቃራኒ እናደርገዋለን ማለት ነው። ከዛ እየደጋገምን ስናደርግ ግን ከዚህኛው ላይ አንዴ ወደዚህ ነውና እናሳያችሁ። ከዚህኛው ላይ ስታደርጉ አትደርቡት። ከዚህኛው ሳይሆን መሆን ያለበት ወደዚህኛው ሳይድ ነው መሆን ያለበት፣ ወደ ዳር ወደ ጫፍ ማለት ነው። ከዛ ይሄንን አሁን እየደጋገማችሁ ታደርጉትና አሁን ለምሳሌ ይሄኛው በዚህኛው አልመጣልኝ አለ ማለት ነው። ምን መሆን አለበት? መቀየር አለበት ማለት ነው። ምኑ የአጀማመራችን አሁንም አንቲክሎክዋይዝ ክሎክዋይዝ አንቲክሎክዋይዝ ከዛ እንጨቱ ላይ መጠምጠም ማለት ነው። ከጠመጠማችሁ በኋላ ታስዙታላችሁ። ትንሽዬ ወደ ዳር ወጣ እንዳልኩሽ ቆንጆ አይነት አስተሳሰር እንዲመጣልን ትንሽ ወደ ዳር ወጣ ብያለሁ። ከዛ ማሰር ያለባችሁ በቀጣይ አሁን የትኛዋን ነው? 5 ቁጥር እንሰሩ። እሺ 5 ቁጥር እንሰሩ በቀጣይ። ይሄ የሚጠቅማችሁ ለምጣኔ ነው። እሺ ምጣኔያችሁን ወይም ደግሞ የበገናውን አስተሳሰር ቆንጆ እንዲያደርገው ለምጣኔያችሁ እሱን ተጠቀሙ። ከዛ እችንም በዚህኛዋ ምጣኔ ያክል ትንሽ ይችን መጣ ብላብናለች ወደዚህ በእችንም በተመሳሳይ በዚህ ነው ሳይድ እናድርጋትና ይሄኛውን አንቲ ክሎክዋይዝ ደን ክሎክዋይዝ አንቲ ክሎክዋይዝ ድገሙት። እዛው ላይ ጠበቅ እስኪልላችሁ ድረስ መድገም ማለት ነው። በመቃኛው ላይ መጠንጠን። አውታራችሁን አትፍሩት። እሺ በጣም ሆነ ከተባለ አውታር መቀየር ነው። ከ100 ብር እስከ 150 160 ብር ታገኛላችሁ። ኖርማሎቹ ሆነው በጣም በጥሩ ሁኔታ የተሰሩት ማለት ነው። በደንብ በማሽን የተወጠሩትን ማለት ነው። መጀመሪያ ይሄንና ይሄንን ለምጣኔ ካስራላችሁ። ይሄን ካሰራችሁ በኋላ ይሄ ጋይድላይናችሁ ነው። እቺን የከፋፈላችኋትን በስነ ስርዓት የከፋፈላችሁ ለማስቀመጥ መሞከር ነው። ያሰለችሁ ልሰራውና ልምጣ። እንግዲህ በዚህ መልኩ በገናችንን አስረን ጨርሰናል። ወደዚህ ቀረብ አድርጌ ደግሞ ላሳያችሁ። ጋር ሰፋ ሰፋ ብለው ወደ ታች ሲወርድ ደግሞ ቀጠን ያለ ሲሆን አንደኛ ጣታችሁ በጣም ሰፊው ላይ መደርደር የማይችል ሰው እዚህ ጠበብ ያለው ላይ በደንብ እንድትደረድሩ ይሆናል ማለት ነው። ከዛ ብርኩማችንን ማስገባት ነው። በዚህ መልኩ ከያዛችሁት በኋላ መግፋት ትገፉና ልክ ብርኩማውና ገበቴው ሲጠጋጋላችሁ ምን ማድረግ? ወደ ታች መግፋት። ከዛ ድምፁ ቆንጆ የሚሆንበትን ቦታ መፈለግ። ድምፁ ቆንጆ የሆነበትን ቦታ የምትፈልጉት እየቆያችሁ እያያችሁት ነው። እሺ በአንድ የሚመጣ ነገር አይደለም። እያያችሁ ድምፁ ቆንጆ የሚመጣበትን ቦታ እየፈለጋችሁ የበገናችሁን ብርኩማ ማስቀመጥ። እንዚራዎቹን አስገብቼ በደንብ አሳያችኋለሁ። እንዚራዎቻችሁ ሁለት አይነት እንዚራዎች ልታገኙ ትችላላችሁ። አንደኛው በደንብ ላም ያለ የተቀጠቀጠ የሚባለው ማለት ነው። ሁለተኛው ደግሞ ቀጥ ነገር ያለ። ቆይ ላሳያችሁ። እንደዚህ ማለት ነው። እንደዚህ ጠንከር ያለና እቺ ላም ያለ። ድምፁን በየትኛው ቆንጆ እንደሚመጣ መለየት ነው። እኔ ጋር ስትገዙ ይሄንን ሁሉ ለይቼ ቆንጆውን የሚያመጣበትን ለይቼ ነው የምልክላችሁ። ዘይት በገና የምትፈልጉ ሰዎች በስልክ ቁጥራችን በ0981 81 25 20 እየደወላችሁ ማዘዝ ትችላላችሁ ማለት ነው። በዚህ መልኩ ቆንጆ አድርገን እንሰራላችኋለን። በልዩነት በጥራት ገብርኄር የዜሮ መሳሪያዎች መሸጫ። አመሰግናለሁ። ቻው።